ሰላም ምስር ቲዩብ ቻናል ተከታዮች እንዴት አላችሁ? እኔ በጣም ደህና ነኝ። እንግዲህ ቻናሌን ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ እላለሁኝ። ቻናሌን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንግዲህ ቻናሌን ላይ የምለቃቸውን ቪዲዮዎች እንድታዩ እንድትከታተሉ እየጋበዝኩኝ ለዛሬ ይዤላችሁ የመጣሁት ፕሮግራም እንግዲህ የሎኒ ሻምፖ ለፀጉራችን የሚሰጠውን ጥቅም ይዤላችሁ መጥቻለሁ። እስከ ፕሮግራም የፍጻሜ ድረስ እንግዲህ አብራችሁን ቆዩኝ። የሎኒ ሻምፖ እንግዲህ በውስጡ ቀለም ነክ ያለው ሲሆን ፀጉርን በቀላሉ በማቅለም ለወንዶችም ለሴቶችም የሚሰራ ቀለል ያለ ከእጽዋት አይነቶች የተሰራ ሻምፖ ነው። 100% እንግዲህ በተለይም ወደ ግራጫነት ያደላ ፀጉርን ወይም የሸበተ ፀጉርን በተለይ በፈጣን ሁኔታ በመቀየር ለ30 ቀናት በማቆየት እንግዲህ ይሄንን ጥቁር ፀጉር በማድረግ እንዲሁም ደግሞ ሻምፖነቱ ለፀጉራችን ጠቃሚ ሆኖ በመገኘት ለፀጉራችን በጣም ብዙ ጥቅምን የሚሰጥ የፀጉር ሻምፖ ነው ማለት ነው። እንግዲህ ይህ በወጣትነት ውስጥ ያለውን ትኩስ የሆነ ኃይል ፀጉራችን ውስጥ እንዲኖር በማድረግ በመመለስ የጠፋውን አንጸባራቂ በማድረግ ፀጉራችሁን ደካማ ስሮችን በማጠንከር ፀጉርን ጥሩ እንዲሆን በማድረግ የሚረዳ የፀጉር ሻምፖ ነው። በተለይ በሽበት ለተጎዳ ፀጉር ሽበትን በማጥፋት በቀለማት እንዲያሸበርቁ በማድረግ ይህንን በጥሩ ሁኔታ እንዲጨምር እያደረገ ፀጉራችሁን ደህንነቱን እንደተጠበቀ በማቆየት ለፀጉራችሁ የሚጠቅም የፀጉር ሻምፖ ነው ማለት ነው። እንግዲህ ይህ የፀጉር ሻምፖ በተለይም ፀጉሮቹ በተጎዳ ከሆነ በተተኮሰ ፀጉሮች የተጎዳ ከሆነ እንዲሁም ወንዶች ፀጉራችሁ እየረገፈ የሚያስቸግራችሁ ከሆነ ይህ የፀጉር ሻምፖ በጣም የሚረዳና ፀጉራችሁን በማጽዳት በአንድ ጊዜ የሚያስተካክል የፀጉር ሻምፖ ነው ማለት ነው። እንግዲህ ለመጠቀምም ቀላል ነው። ይህም የፀጉር ሻምፖ እንግዲህ ፀጉራችሁ ላይ በመተግበር ፀጉራችሁን ከጉዳት መከላከል ትችላላችሁ ማለት ነው። የሴቶችና የወንዶች የፀጉር ሻምፖ ነው ማለት ነው። ከ5 እስከ 10 ደቂቃ ውስጥ በማቆየት ይህንን የፀጉር ሻምፖ በመጠቀም ፀጉራችሁን መታጠብ ትችላላችሁ ማለት ነው። ይህም ፀጉራችሁ በጣም ጥሩ ሆኖ እንዲታይ ወይም ፀጉራችሁ ላይ ለውጥ እንዲኖረው የሚያደርግ የፀጉር ሻምፖ ነው ማለት ነው። እንግዲህ ይህ የፀጉር ሻምፖ በጣም ምቾት ያለውና ከሁለት እስከ 3 ሳምንታት የሚቆይ ፀጉራችሁ ላይ ይህ ቀለሙ ማለት ነው የሚቆይ ማቅለሚያ ያለው የተለያዩ ቀለሞች በውስጡ የሚገኙ እንዲሁም 10 አጠቃቀም ያክል ያለው የፀጉር ሻምፖ ነው ማለት ነው። እንግዲህ ይህ የፀጉር ሻምፖ እንዲመርጡት እንዲሁም ደግሞ ሰው በቀላል ሁኔታ እንዲጠቀመው የሚረዳ ምክንያቱም በውስጡ ምንም የሚጎዳ ንጥረ ነገር ስለሌለውና ለስላሳ ቀለም ያለው የሆነ ስለሆነ ውጤቱን ለማግኘት እንግዲህ ይህን የፀጉር ቀለም የሚስማማ ስለሆነ እስኪ የፀጉር ሻምፖም እንግዲህ የፀጉር ሻምፖም ነው እንዲሁም የፀጉር ቀለምም ነው ማለት ነው። ይህ ሎኒ የፀጉር ሻምፖ ማለት ነው። ሁለቱንም አጣምሮ የያዘ ሻምፖ በመሆኑ በጣም ለፀጉራችሁ ጥሩና አጠቃቀሙ በጣም ቀለል ያለ በመሆኑ ይህንን የፀጉር ሻምፖ በመጠቀም ፀጉራችሁን መመለስ ትችላላችሁ። የተጎዳባችሁ ካለ የተሰባበረ ፀጉር ካላችሁ እንዲሁም ደግሞ በሴቶች ስትተኮሱ ፀጉራችሁ የተጎዳ ከሆነ ወንዶች እንዲሁም ፀጉራችሁ እየሳሳ እየረገፈ ያስቸገራችሁ ከሆነ የሎኒ ሻምፖ በጣም ጥቅም ነው ያለው ሲሆን እንዲሁም ፀጉራችሁን በማቅለምም ማለት ነው የግራጫ ወይም ደግሞ ሽበት ያለባችሁ ከሆነ ፀጉራችሁንም በማጥቆር ሁለት አይነት ጥቅም ነው የሚሰጥ የፀጉር ሻምፖ ነው ማለት ነው። ይህ የፀጉር ሻምፖን እንግዲህ ተጠቀሙትና ምን አይነት ለውጥ እንደሚሰጣችሁ ማየት ትችላላችሁ ማለት ነው። በጣም ቀላል ነው አጠቃቀሙም ከ5 እስከ 10 ደቂቃ በማቆየት መታጠብ ትችላላችሁ። ይህን የፀጉር ሻምፖ በመቀባት ማለት ነው። ወዲያውኑ ፀጉራችሁን አንጸባራቂ ውብ በማድረግ እንዲሁም ለፀጉራችሁ ጤንነትን በመስጠት ፀጉራችሁን በማወፈር ከተሰባበረ ከተጎዳ ፀጉር በመጠገን ማለት ነው ጥቅምን በመስጠት የሚሰራ የፀጉር ሻምፖ ነው ማለት ነው። ውድ የቻናሌ ቤተሰቦች ይህንን የሎኒ ሻምፖ በመጠቀም ፀጉራችሁን ከጉዳት ተከላከሉ።
እላለሁ። ተጠቀሙት። ለውጡን በአጭር ጊዜ ውስጥ ታዩታላችሁ ማለት ነው። ከ2 እስከ 3 ሳምንታት ለውጡን ታዩታላችሁ ማለት ነው። ለዛሬ ይሄን ይመስላል ይዤላችሁ የመጣሁት ፕሮግራሜ። በቀጣይ በሌላ በስነ ውበት ፕሮግራማችን ከሌላ ፕሮግራም ጋር እስከምንገናኝ ለዛሬ በዚሁ ያበቃለሁኝ። ሰላም ሁኑ።